ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ያለሁባትን ቦታ ጆርዳንን ላስተዋውቃችሁ። ይሄው እንግዲህ በጠዋት ተነስቼ ሆብዝ ልገዛ እየሄድኩ ነው ወደ መክበስ። አያችኋት ሀገሬን፣ ሁለተኛ ሀገሬ ማለት ነው። ሀገሬ እናት አባቴ ሀገር ቆላ ያለው ነው የሚመስለኝና አየሯ በጣም ነው የምትመቸው። በጣም ደስ ትላለች። በጣም ተመስጠኛለች። ላይ ጆርዳን ብዙ ሰው ያማራራታል፣ ግን ለኔ ተመችታኛለች። ብዙ ሰው ጆርዳን 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 ነው የሚሉት፣ ግን ፈጣሪ ይመስገን እኔ አገሪቷን ተመችታኛለች፣ ሰዎቹን ተመችታኛለች፣ ተመችተውኛል። በጣም አሪፍ ነው ለኔ እና ነው አብረን ሄደን ሆብዝ ገዝተን እንምጣ ማለት ነው። ያው መቼም ታውቃላችሁ ሆብዝ ያው ቂጣቸውም ማለት ነው። ገዝተን እንምጣ፣ በዛው መክበዛችንን እንብላ ሳያችሁ። እና ያለሁት እኔ ገጠር ውስጥ ነው። ብዙ ነገር አለ። ከብቶች አሉ፣ በጎች አሉ፣ ፍየሎች አሉ። አሁን ገና አልወጡም። እዚህ አካባቢ አሁን ነበሩ። አሁን ገና ስለሆነ ሰዓቱ አልወጡም። ብዙ ጊዜ ማታ ነው የሚወጡት። እና ይኸው የበጎቹ በጠጥ ራሱ አያችሁት? ይሄ የሚታያችሁ ከሆነ መሬት ላይ ይሄ የበጎቹ በጠጥ ነው የሚባለው። በእኛ እንግዲህ እንደየ ሀገሩ ይለያያል ስሙ። ይኸውላችኋለሁ እንግዲህ ቤተሰብ እንዴት ናችሁ? አዳር ቆይታ ጥሩ ነበር። እኔ ጋር ሁሉ ሰላም ነው፣ ፈጣሪ ይመስገን። አቤት ገና በጠዋቱ ራሱ ፀሐዩ በስመ አብ ፀሐዩ ይገላል። እና እንዴት ነው ሙቀት ቤተሰብ? ሙቀት እየመጣልን ነው። እኔ ደግሞ ፈተና ነው ሙቀትና ሆብዝ ምናምን እኔ ልገዛ የምወጣው ሱቅ ብዙ ጊዜ እኔ የምላላከው። ይኸው እንግዲህ አሬን እበላለሁ ከዚህ በኋላ። ገና ክረምት ይሻላል። በስመ አብ ክረምት ያው በጣም ቅዝቃዜና ዝናብም ስላለ አንዴ አምጥተን ፍሪጅ ውስጥ አስቀምጠዋለሁ። ይሄንን ግን እሺ አይሉም። ቀን በቀን ካልመጣ ሰዎች የትንሽ አስቸጋሪዎች ናቸው። እሺ አይሉምና በዛ ቀን በቀን ነው እየመጣሁ የምገዛው ከዚህ ቀን በቀን። እኮ ዳገቱ ራሱ እኮ አሁን እየደረስን ሆብዙን የምንገዛበት ቦታ ይሄው ደረስን። መክበስ ደረስ። ይሄው እየገዛሁ ነው። እያደረገልኝ ነው። ይሄው እንግዲህ ሆብዝ እንገዛበት ቦታ ወጣን። እጅግ ያለሁባት ቦታ ይችን ትመስላለች። ይኸው ቁልቁለቱ በል እንግዲህ ቤተሰብ መልካም ቆይታ፣ መልካም ቀን ይሁንላችሁ። ይሄን ይመስላል የመጀመሪያ የጠዋት ስራዬ ማለት ነው። መልካም ቀን ይሁንላችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ።